ወንድ የመሃንነት ምክንያቶች እንደ ሴቶቹ ወንዶችም መሃን የሚሆኑበት ምክንያቶች በጥቅሉ በሁለት ሊከፈሉ ይችላሉ። አንደኛው የዘር ፍሬ ማምረት አለመቻል፣ ሁለተኛው ደግሞ የዘር ፍሬ ተመርቶ ግን የዘር ፍሬው መንገዱ ወደ እንዲወጣ የሚያደርግ የዘር ፍሬ የሚወጣበት መንገድ በተለያየ ምክንያት መዘጋት ሊሆን ይችላል እና ሁለቱን ነጣጥሎ ማየት ያስፈልጋል። የትኛው የበለጠ ኮመን ነው? በእኛ ሀገር ደረጃ የተጠና ጥናት አላቅም። ውጭ ሀገር ብዙዎቹ የአለማርገዝ ምክንያቶች ከዚህ የዘር ፍሬ ካለማምረት ወይም እነዚህ ስፐርሞቹ ካለማምረት ጋር የሚያያዙ ናቸው። የዘር ፍሬ አለማምረት ደግሞ ምክንያቶቹ ልክ ቅድም ለሴቶቹ እንደነገርኩ ምክንያቶቹ አንደኛው ከላይ ሊጀምር ይችላል ወይም ከዛው የዘር ፍሬ ማምረቻ ወይም ቴስቲስ የሚባለው በአማርኛ ቆለጥ ነው የሚባለው ከዛ ጋር የተያዘ ችግር ሊሆን ይችላል። ከላይ የአእምሮ ክፍል ያሉ አንዳንድ የሆርሞን መዛባቶች እንደ ፕሮላክቲን የመሳሰሉ ሆርሞኖች፣ ሌሎችም ታይሮይድ፣ ሌሎች ጎናዶትሮፊን የሚባሉ ሆርሞኖች መዛባት የዘር ፍሬ ማምረት ችግር ሊያስከስት ይችላል። ሌላው እዛው የዘር ፍሬ ማምረቻው ላይ ወይም ቆለጥ የምንለው ቦታ ላይ የሚከሰቱ ችግሮች ናቸው። ከነዛ ውስጥ ከመጀመሪያው ብናስብ መጀመሪያ የዘር ፍሬ ማምረቻው ይሄ ቴስቲስ የሚባለው አለመፈጠርም ሊሆን ይችላል። ተፈጥሮም ትክክለኛ ቦታው ላይ አለመገኘትም ሊሆን ይችላል። ትክክለኛ ቦታው ላይ አለመገኘት ማለት አንዳንድ ጊዜ የዘር ፍሬው ታች ሳይሆን ሆድ ውስጥ የሚቆይበት አጋጣሚ አለ። ያ ደግሞ የዘር ፍሬ በትክክል ማምረት ሂደትን ያዛባል። የተለመደ ነገር ችግር አይነት ነው እና አንዳንድ ጊዜ በልጅነት የተከሰተው ታውቆ ወደ ታች እንዲወርድ ካልተደረገ መሃንነት ችግር ሊገጥም የሚችልበት አጋጣሚ አለ። ሌላው ይሄው የራሱ ቴስቲሱ በተለያየ ምክንያት እንዲወጣ ሲደረግ ወይም በተለያየ አጋጣሚ በሚከሰቱ ኢንፌክሽኖች ሲጠቃ ነው። ለምሳሌ ማምፕስ የሚባል አለ በቫይረስ ይሄ ጆሮ ደግፍ የምንለው እሱ የዘር ፍሬውን ማምረቻውን ይሄ ቴስቲሱን ሊያጠቃ ይችላል። ቱበርኩሎሲስ ሊሆን ይችላል። ከጨረር ጋር የተያዘ ችግርም ሊሆን ይችላል። ወይም ቅድም እንዳልኩት በተለያየ አጋጣሚ በሰርጀሪ ሲወገድም ችግር ሊሆን ይችላል። በአጠቃላይ ልናስተካክላቸው ከምንችላቸው በጣም ጥቂት ምክንያቶች በአብዛኞቹ ያለ መውለድ ምክንያቶች ለማከም የሚያመቹ አይደሉም። ሕክምናቸው በጣም ውስን ነው። ብዙዎቹ አድቫንስድ የሆነ ሕክምና የሚፈልጉ ናቸው እና ከነሱ ውስጥ አንዳንድ ሱሶች ይህንን ሊያብሱ ይችላሉ ተብሎ ይገመታል። ለምሳሌ ሲጋራ ማጨስ፣ ኢቨን ጫት መቃም። አንዳንድ ጥናቶች እንደሚያሳዩት ጫት መቃም የዘር ፍሬ ማምረት ሂደትን አፌክት ያደርጋሉ። እኛ ሀገር እንኳን ሳይሆን በተለይ በዚህ በየመን አካባቢ የተደረጉ ጥናቶች የሚያመለክቱ ጥናቶች ነበሩ። ቅድም እንዳልኩት እንደ ሲጋራ፣ አልኮል ማብዛት፣ ሌሎች ድራጎችን መጠቀም ሊጎዱ ይችላሉ። ሌላው ከዛ አካባቢ የሚባል ይሄ ቫሪኮስ የሚባል ይሄ የደም ስር መስፋት ልክ እዚህ እግራችን ላይ እንደሚወጣው አይነት እዛ ይሄ ዘር ፍሬው አካባቢ ከሰትና የዘር ፍሬ ማምረት ሂደቱን ሊያዛባ ይችላል። ይህም የሚሆነው ምንድነው የአካባቢውን የሙቀት መጠን ከፍ ያደርገዋል። ብቻ ይሄን ምንም ነገር ብቻ ይሄ የዘር ፍሬያችን ያለበት ማለት ቴስቲሱ ያለበትን አካባቢ የሙቀት መጠን የሚጨምሩ ነገሮች በሙሉ ለረጅም ጊዜ የዘር ፍሬ ማምረት ሂደቱን ያዛቡታል። ስለዚህ አሁን ብዙ ሰዓት ረጅም ሰዓት የሚሞቅ ቡታንታ አድርገው ለረጅም ጊዜ የሚቆዩ ለምሳሌ የረጅም መንገድ የከባድ መኪና አሽከርካሪዎች ምናምን ለዚህ የተጋለጡ ሊሆኑ ይችላሉ። እነዚህ ናቸው እንግዲህ። ሌላው ቅድም አሁን እነዚህ በሙሉ እንግዲህ ከዘር ፍሬ ካለማምረት ጋር የተያዙ ናቸው። ሌላኛው ደግሞ ግሩፕ ምንድነው? የዘር ፍሬው ይመረታል ግን መንገዱ ይዘጋበታል። ይሄ የሚሆነው በአብዛኛው በልጅነት ወይም በጊዜ የተከሰተ የአባለዘር በሽታ የሚያስከትለው ነው። አንዳንድ ጊዜ በተፈጥሮ የሚከሰት አለ። ቱቦዎቹ ተዘግተው ሊፈጠር የሚችልበት ሁኔታ አጋጣሚ አለ። ሌሎች በሽታዎች ቅድም የጠቀስኳቸው ሊያስከትሉ ይችላሉ። ሰርጀሪ የመሳሰሉ ነገሮችም ይህንን ሊያስከትሉ ይችልበት ሁኔታ አለ። እዛ አካባቢ አደጋ ከተከሰተ አንደኛው ይሄ መተላለፊያ ቱቦን ሊዘጋው ይችላል። ሁለተኛው ደግሞ ራሱ የዘር ፍሬ ማምረቻውን እንዳያመርት ሊያደርገው ይችላል።